ዛሬ ሜይ 20 የተሰሙ ቁልፍ የዝውውር መረጃዎችን ይዘን ቀርበናል። አብራችሁን ሁኑ። ከሊቨርፑል ጋር በተገናኘ ሰሞኑን ብዙ ስሙን ስንሰማ የቆየ ነው ጀረሚ ፍሪምፖንግ በቀጣዩ 24 ሰዓታት ፊርማውን እንደሚያስቀምጥ ተነግሯል። ተጫዋቹ በባየር ሊቨርኩሰን ግሩም ጊዜን ያሳለፈ ሲሆን የትሬንት አሌክሳንደር አርኖልድን ቦታ ለመተካት በአርነል 3 ቀዳሚ ተመራጭ ሆኗል። የውል ወረቀቶችም እየተዘጋጁ ሲሆን ተጫዋቹ በሚቀጥለው የውድድር ዘመን 30 ቁጥርን ይረከባል። ወልቭስን መልቀቁ የተረጋገጠው ማቲያስ ኩኛ በማንቸስተር ዩናይትድ ብዙ መፈለጉ አይዘነጋም። ዛሬ በተሰሙ መረጃዎች ዩናይትድ ተከፋፍሎ በሚከፈል እስከ 62.5 ሚሊዮን ዩሮ በሚደርስ ገንዘብ ለማዘዋወር የተስማማ ሲሆን ተጫዋቹን በዩናይትድ ፕሮጀክት በማመን መቀላቀል እንደሚፈልግ ተነግሯል። ይህም ዝውውር በሚቀጥሉት ቀናት ይጠናቀቃል። ከዛው ከማንቸስተር ዩናይትድ ቤት ሳንወጣ በበረኛው አንድሬ ኦናና መተማመን የሌላቸው የሚመስሉት ሩበን አሞሪም የአስቶን ቪላውን በረኛ ኤሚ ማርቲኔዝ ላይ አይናቸውን ጥለዋል። አስቶን ቪላ እስከ 40 ሚሊዮን ዩሮ ለተጫዋቹ ውል ማፍረሻ ይፈልጋል። ይህም የዓለም ዋንጫ አሸናፊ በረኛ ወደ ዩናይትድ የሚመጣ ከሆነ ቡድኑን በእጅጉ ያሻሽለዋል ተብሎ ይጠበቃል። በመጨረሻ ማንቸስተር ሲቲ እና ሊቨርፑል በሚሊየስ ኬርኬዝ ጉዳይ ፉክክር ውስጥ ገብተዋል። የተጫዋቹ ውል ማፍረሻ ዋጋ እስከ 45 ሚሊዮን ዩሮ ያደገ ሲሆን ሊቨርፑል የተጫዋቹ ምርጫ እንደሆነ ይነገራል። የ21 ዓመቱ ሃንጋሪያን ኢንተርናሽናል በበርማውዝ ቤት በመከላከል ስፍራ ላይ ድንቅ ጊዜን አሳልፏል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።